የተቀመጠችው እኔ ጋ ነው፣ ሀምዛ ጋር አይደለም። ወይ ደግሞ ሌላ ልጅ ጋር አይደለም፣ እኔ ጋር ነው የተቀመጠችው። እሷ ከኔ ጋር ሰላ የገባችው ማለት ነው። ትል ውስጥ እሷን እቺ አባባሰችው ማለት ማንም ከዛ በፊት እንትን ያለው የለም። ከዛን ገባች። ከዛ በኋላ ሀምዛ ሳየው ሀምዛ ይሄ እንትኑ የለም፣ ሆዱ እጁ ምናምን የለም። ሳይሆንም እሷን ይዤ እቺ ደግሞ እንትን እያለች ነበር። ሀምዛ ተጎድቷል ምን ሀምዛም ተናዶ ዘሎ መታት እሱን። ሌላ ልጆቹም እዛ ውስጥ ነበሩ። ባለስተራም እዛ ውስጥ ነበረች። ማንም ውጭ የመጣ የለም። እናም ደግሞ ሁሉም ጠጥቷል፣ አልጠጣንም እያለች ነበር። ሁሉም ጠጥቷል። እዛ ለምርቃት ወይ ደግሞ ዱዓ ለማድረግ እዛ ሄድ ሰው የለም። ሌላ ቦታ ጠጥተን ጠግበን ነው እዛ ሄድ ነው ሲጀመር ማለት ነው። ጠጥተን ከ3-4 ሰዓት በኋላ ጠጥተን ነው እዛ ሄድ ነው። እዛም ጠጥተን ነበር ፉል ብለን ማለት ነው። ስለዚህ ሁሉም ሰክሯል። ማን ያልሰከረ ሰው የለም እዛን ጊዜ ማለት ነው። ስለዚህ ጥፋተኛ ደግሞ ሀምዛ ቀድሞ ተነስቶ እሷን ቢመታት አው ጥፋተኛ ነው። እኔ ቀድሜ እሷን ቢመታት ጥፋተኛ ነው። ወይ ደግሞ አንድ ሰው ጥፋተኛም ሆኖ ተነስቶ እሷን ቢጎዳት አው ጥፋተኛ ይባላል። እኔ ደግሞ እሷን ቢጎዳት ጥፋተኛ ይባላል። አንዴ ላውራ። መጀመሪያ ፊቱ ሙሉ ፊቱ ይውጣልኝ፣ ሙሉ ፊቱ ይውጣልኝ። ፀጉሩን እንደዚህ ያንሳና በስነ ስርዓት ያውራ። እየተላጠ እንትን እያለ በስነ ስርዓት ያውራልኝ። ሲቀጥል እኔ እዚህ ጋር የተቀመጥኩት እርቅ እያወረድኩኝ አይደለም፣ በስነ ስርዓት የተፈጠረውን አንድ ባንድ እንዳወሩ ነው አይደለ? ፀጉርህን አንሳ በስነ ስርዓት። ምን ማወቅ ያለባችሁ ልጁ በስነ ስርዓት እያወራ ነው። አንዴ አንተ ማትደረብ አንዴ ዩርጂ ያው ጠጋ በልና ያው አንዴ ስልኩን ብትይዘው እንደዚህ በልና ስልክህን አስጠጋው። ኢትስ ኦኬ። እዚህ እርስ በራስ ኢትዮጵያኖች ነን እየተነጋገርን ያለ ነው። ሳውዲ ሾርጣ ፊት አይደለም። ስለዚህ ስልክህን ጠጋ አድርገውና ኮፍያውን አውልቀው ጠጋ ብለህ አውራ። ችግር የለውም። ኮፍያ ይሄኛውን አውርደው። ፊትን እያየሽኝ ነው አይደል? አይታይ ሀምዛ ንገረው። ፊቱ አይታይም። እግዚአብሔርን እንደዚህ ያወራ ነው። ከዚህ በላ እንዴት ነው የሚታየው? ምን ሌላ ነገር ነው እንዴ? አንዴ ወይኔ ሞዴሬተሮች ፈጣሪ ወይ ትግስቱን ስጠኝ። ለአንዴ ላውራ ቲክታክ እንድጠላ ታረጉኝ ሞዴሬተሮች። አንዴ ጊዜ ሀምዛ ይወት ገረዱ ይወላችሁ። አይ ከዚህ በላይ ምንድን ነው ያው ይታያል። ካልፈለግሽ ደግሞ ሹት አድርጌ ከታች ልክልሻለሁ። ኖ በቃ እንደሱ ሆነ ካውራ አለቀ። ቀኑ ወደዚሁና አንተ ደግሞ ዳታያዝብን እንጂ 14000 ሰው ተቀምጦ እንደዚህ ወደዚህ ጋር ጠቅ በቃ እንደሱ ሆነ። ሙሉ ሁለቱ ጆሮ ኪታይ ለምንድን ነው ጆሮህን የምትደብቀው? አንተ ወንጀለኛ አይደለም አይደለ? በቃ ሀምዛ ነው እንዴት እንደተቀመጠ ላይክ እንደ ሀምዛ በቃ ፊት ለፊት ቁጭ በል። እኔ በአንድ እጄ እኮ ነው ይዤ ያለው፣ እንደዚህ እጄ ነው ያለው። ችግር የለውም። የሆነ ነገር ላይ አስደግፈው ፕሊዝ። እንትና ሙድ አትያዝ በማርያም በቃ እንደሱ ነው ካውራ። ወላሂ ሙድ አይደለም ወላሂ ሙላ በቃ እንደሱ ነው ካውራ። አሁን አሪፍ ነው ያለው። በቃ አሁን አሪፍ ነው ያለው። እንደሱ ነው ካውራ። አሁን አሪፍ ነው ያለው። እንደሱ ነው ካውራ። እሺ አውራ በቃ እንደሱ ሆነክ። እና ሀምዛ እዛን ጊዜ ማንም ቀድሞ እሱ ሴት ልጅ ቢመታ እኛም ከሴት ልጅ ነው የተወለድነው። እህት አለን፣ እናት አለን። ማንም ሴት ልጅ መጉዳት የሚፈልግ ሰው የለም። እኔ አሁን በበኩሌ እኔ ጋር ሆኖ አንድ ወንድ ልጅ ሴት እንዲመታ አልፈልግም። ወይ ደግሞ ሴት ልጅ ወንድ ልጅን እንደዚህ እንድታረግ አልፈልግም። ወይ ደግሞ አላቅም ሲጀመር በባህላችን ራሱ ሴት ልጅ ወንድ ልጅ እንደዚህ አትማታም። ገባሽ አይደል? ተነስታ ብርጭቆ ሰብራ ልጁን እንደዚህ ቀድማ እንደዛ ለማድረግ እኔ አላቅም። አዲስ ነው የሆነብኝ። ገባሽ አይደል? አዲስ ነው የሆነብኝ። እሷ አሁን እዚህ ጋር መጣ ማለት እኔ ብዙ ጊዜ ቪዲዮዋን ሰምቻታለሁ። በጣም ንገረብኝ። ገባሽ አይደል?
ማንም የማይደፍራት ማንም ዱርዬ አይደፍራት የሚችል ልጅ ገባሽ አይደል? ሰው ፊት ተቀምጣ ምትል ልጅ ናት። ቆይ ኦልሬዲ ዋናውን ጉዳይ ሰምተናል። የግል ባህሪያችሁ ላይ ስትሄዱ እየተያያዛችሁ ሌላ ነገር ውስጥ እንዳትገቡ። የጉዳዩ ባለቤቱ ዋናዎቹ አሉ። ሐምዛና እህታችን ከታች ያለችው ናቸው የተጎዳዱት። እናንተ በቦታው የነበራችሁ እንዲሁም የተጨመራችሁ ፔንት ያረገም የደበደበም አለ። አራታችሁ ይመለከታችኋል። ባለው 2 ደቂቃ ላይ ይሄ ነገር ነው እንዲታወቅልኝ የሚፈልገው የሚለውን ብቻ ንገርና ጨርስና እኛ ደግሞ የታዘብነውን እንናገራለን። እሺ ጨርስ። አዎ እኔ ነገር አለው እኮ ማንም እዛ የጠራ የለም። የራሷ ነው የመጣችው። ሐምዛ ጠርቶን ነው ወይ ደግሞ እሷም ይዛት ነይ ምናምን ብሎን ነው ምናምን ስትል ሰምቻታለሁ ቅድም። ማንም የጠራ የለም። እዛ እንመጣለን ልጅቷ ቤት አድርሰን ምናምን ብላ ነው ሄደችው። እስትራም ደግሞ ሁሉም ፈልገን እንሄድ ነው። ማንም ተገዶ አስገድዶ እስትራ የወሰደ የለም፣ እስትራ አይደለም። ገባ አይደል? እዛም ሄደን ደግሞ ሁሉም ወዶ ነው የጠጡት። ማንም ሳይወድ የጠጣ የለም እና ጠጥቷል። ጥል ያነሳው ደግሞ እቺ ልጅ ናት። ቅድም እያወራች ያለችው አይደለም፣ እንደውም እቺ ልጅ ናት ጥል ያነሳች። እሷ ነች ቀድማ ልጁን የወጋችው። ኦኬ እሺ እንትን አድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ? ኖ እንዳትጨርስ፣ እንዳትዘጋው ቪዲዮ። እንደዛ ይሆን ቀኑ የምታወሪው ነገር አለ። እነ ሳሪ እነ ተስፍሽም ሌሎችም ከማለታቸው በፊት የምትይው ነገር ካለ ማውራት እፈልጋለሁኝ። አንደኛ ነገር እዚህ ጋር የተቀመጥነው እዚህ ጋር ላሉት ሰዎች ሪስፔክት ይኖራችሁ። እዚህ ጋር ሁላችንም ቁጭ ያልነው ሰዓት ለመግደል ወይ ደግሞ ለመላጥ እናንተን ለማለት አይደለም። በስነ ስርዓት አውርታችሁ ችግራችን ልፈታ ነው አይደለ? የተለጠጠን ነገሮች እንትን ለማለት አይደለም። ሁለተኛ እኔ ከሆንኩኝ እኔ ቀድሜ እሱን ከመታወት እናንተን ካልኩኝ እንዴት ነው ተነስቶ ይሄን ሁሉ ጉዳት ሊያደርስብኝ የቻለው? ሲቀጥል ከሱ በላይ አንተ ነክ ስለት ከአንድ አይሉ 2 ጊዜ ስለት አውጥተክ ሶስተኛው ልጅም አለ መምጣት ካለበት ሶስተኛው ልጅ አምጡትና እሱ የሚናገር። ምክንያቱም አንተ ነክ ስለት አምጥተክ ቅደዳ ትገልሻለሁኝ እንደውም ብለክ እሱ ነው አንተን ጎትቶ ያስነሳል። እሱ ይሄኛው ልጅ እኔ ብቻዬን ነው የመታወት እያለ ነው እንትን ሲል የነበረው። ቆይ ያን ያዳነኝ እሱ ባይኖር ሞቻለሁ። እኔ ስለ ልጅ አምላክ እያልኩኝ መጨረሻ ላይ የተማጽንኳችሁ መጨረሻ ነው። አዎ ፈልገን አስገድዳችሁ መቼም ከቤት አውጥታችሁና አልሄድንም። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔን ለማሳቀቅ ከሆነ አዎ አልካድኩም። ሄደናል። ፈልገን እንዝናና ብለን ነው የሄድነው። መች ካድኩ? ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንተን ብል እኔን የሚያስደበድበኝ ምክንያታችሁ ምንድን ነው? እኔ ተነስቼ ዘልዬ ማንቀው እሱን ምን አድርጎኝ? የተዋውቀን ከዛ በፊት ያለምንም ምክንያት እኔ እንትን አልለውም። መቶ እሷን ነበር እንትን እያለው ተነሽ እንውጣ ነው እኛ ያለው። እንውጣ ስል እኔን ያዘኝ። ስለ ፀጉሬ መነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ለምን አልተናገርክም? ኑት አድርግልን በእናትህ። እዚህ ጋር እኮ ስታወሩ እያንዳንዱ እኔ የታመምኩትንና እኔ የቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርህን ክፈተው። ይሄ ሹርባ የተሰራውን ፀጉርህን ክፈተው። በስነ ስርዓት ታይ እናውጣ። አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ ባነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጪ። 15000 ሰው በምን አይነት እውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል መሲ ይፈቀድልኛል? ግን እኔና ሐምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ 2 ጥያቄ ነው። በመጀመሪያ ሐምዛ ማይክን ትከፍትና እንደዚህ በተደረገውና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይሄንን ማድረግ አልነበረብኝም የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ።
እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን ምናወራቸው ነገሮች አሉ። ሐምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በዛት ስለተጎዳሁኝ እሷም ተጎድታለች፣ እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወጋኝ እኔ ሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔም የማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ? ወይ ተስፋሽ ምንድነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄን የኔ ስህተት አንድና አንድ ማላቃቸውና እንትን ማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው፣ የማላቀው ሰው ጋር መሄዴ። እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም፣ ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው አንድ ሰው ምንም ሳያደርገኝ? እና ተቀመጫ ልቀመጥም፣ ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ። ቁልፍ ቢከፍቱልንና ብንወጣ ኖሮ ይሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ሲጻጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወጣችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርቼ ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው ሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ ውሃ አለ። ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር ይበላው እናንተን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሪጅ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው እንዴ። እቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሐሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሪጅ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው እቺኛውም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን ያብላላክ እንትን ስትል የነበርከው አንተ ነክ ስለታውጥተህ ካንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነህ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘርዬ እንትን ልለው ምን አድርጎኝ ምን አገናኝቶን መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም፣ ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበረ። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስና ጉድ እንትና ይበሉ።
እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ እጫናለሁ። እሺ ቅር እንዳይልክ፣ ያው ቅርም ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሐምዛ እነሱ ሁለት ሆነው መጡ፣ እኛ ሁለት ሆነን መጣን አልክ። እናንተ አራት ነበራችሁ፣ እነሱ ሁለት ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው፣ እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ እናንተ በሰዓቱ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ፣ እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መጣ ወጋችኝ የሚለውን ነገር እኔ አልቀበልህም። እሺ ሐምዛ ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበር። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም እዛ ቦታ ላይ ልትዝናኑ ስትሄዱ። እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። እራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገው ነው ይሄንን በደል ይፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ፣ ለሁለታችሁም አልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስህተት ነው፣ ባለጌ ነክ። ገባህ ሐምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነክ። የድምጽም የምንም መረጃ አለ ብለን አንለድፍብም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁም። እንኳን ህዝቡኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው። ሳሪ አለሽ? ሳሪ እሺ፣ ቢፍቱ የምጠይቂያቸው ጥያቄ ጠይቂያቸው። አይ ንግስት ማውራት ትፈልጋለች። ንግስትን አስቀድሚያትና ኦኬ ታውራና እኔ ቀጥዬ እንትን እላለሁ። ሰላም። እሺ ንግስት ቀጥይ ማሪ። እሺ መሲ አመሰግናለሁ። ሐምዛ ጋፊን ቀባን ሲንጋፈጣና ደቢስታ አንተና አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል። የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋል ነው። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተመሄድ ነበረብህ። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይሄን አልቀጠቀጣቻል? የተጣላ ነው አስቴር ነን ብለሃል። ኦኬ መጠየቅሽ ጥሩ ነው። ከአስቴር ከጓደኛዋ ጋር አፍ ለአፍ ነው እየተጨቃጨቀን ያለው፣ አልተመጣጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው እርጂም እንዳለ እንደዛ ስትወጋኝ ደሙ ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛን ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው።
እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወገኝ ስቦጫጭቀኝ እኔም ደሞን ሳይደነገጥኩኝና መተዋት ማለት ነው። ያለው ነገር ይሄ ነው። ምንም የተጨመረም የሚቀነስም የለም። ያው ይሄ ነው በስ። አንዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጪ ተጣላችሁ እኮ። እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ጸጉራን ያዝከው፣ ጸጉራን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጪ ነበረች። ጓደኛ ውጪ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጪ ነበረች። ከእሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጨቅ እሷን ነው የመታዋት። በቃ ደግሞ ሳይ በስ እንጂ ሌላ ነገር የለም። ሌላ ጥያቄ ነው? አስቴር ጋፍቶሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ጸጉራን የነቀለው። ጸማይ ጸጉራን እሺ፣ ጸጉራን ነቀልከው። አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። ከዛን እኔ ደግሞ ሳይደነገጥኩኝና ሲያገላጉኝ ምናምን ወደ ውጭ ልጅቷን መተዋት አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም እየጠጣ ነው እኮ። ስቲራስ ተኮ ብዙ ሰው ነው ያለው። ከእናንተ ውጭ ብዙ ማዕት ሰው ነው ስቲራስ የሚዝናናው አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎቹ የሉም? አገላጋይ የለም? እስኪ ትነቅላት እዛ